ሰላም ሰላም ውድ ተመልካቾቼ እንደምን ከረማችሁ? የዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ለህብረተሰቡ እንዲዳረስ እያደረጋችሁ በመሆኑ ከልብ አመሰግናለሁኝ። በዛሬው ዕለት ልነጋገር የፈለግኩት ስለ 2017 ዓመተ ምህረት የግብር ዘመን ዝግጅት በተመለከተ ነው። ክፍያን በተመለከተ ማለት ነው። ይህም በአብዛኛው የሚያተኩረው የሂሳብ መዝገብ በማይይዙት ላይ በመሆኑ አብዛኛዎች ደግሞ የሂሳብ መዝገብ የማትይዙ የደረጃና የደረጃ ለ የደረጃ ሐ በወረዳ በኩል ግብር የምትገብሩ በመሆናችሁ ይህ ጉዳይ በቀጥታ ስለሚመለከታችሁ ይህንን ነገር ቀድሜ አዘጋጅቼላችኋለሁኝ። እነዚህን አንድ በአንድ እያብራራሁኝ በምስሉ ላይ እንደምትመለከቱት አንድ በአንድ እያብራራሁኝ ምን ማለት እንደሆነ ልገልጽላችሁ እፈልጋለሁኝ። አመሰግናለሁኝ። ገቢና ወጪያችንን ቀድመን ማስላት ያስፈልግብናል ማለት ይፈለግብናል። ግብራችንን ከመገበራችን በፊት ምን ያህል ገቢ በአመት ውስጥ አስገባን፣ ምን ያህል ገቢስ፣ ምን ያህል ወጪስ አውጥተናል የሚሉትን ቀድመን ማስላት ያስፈልገናል። ይህን የምናሰላው ለምንድን ነው? ገቢያችንና ወጪያችን ከታወቀ ከገቢያችን ላይ ግብር በየአመቱ ስለሚታሰብ፣ ስለዚህ አመታዊ ግብራችን ምን ያህል ሊሆን እንደሚችል ከወዲሁ ለመገመት ያስችለናል ማለት ነው። ሁለተኛው ደግሞ የቀን ገቢ ግምት የሚባል አለ። የቀን ገቢ ግምት መገመቱን ቼክ ማድረግ አለብን፣ ማረጋገጥ አለብን። የቀን ገቢ ግምት ካልተገመተ እስከ ሰኔ 30 ባሉት ጊዜ ውስጥ ማስገመት ይጠበቅብናል። ይህ እንኳን ካልሆነ ምንድነው መደረግ ያለበት? በታሳቢ ይከፈላል። በአቅራቢያችን በሚገኘው የወረዳ ገቢዎች በመሄድ የሚያስፈልጉትን ሰነዶች በመያዝ በሚቀጥለው ፕሮግራም ላይ እገልጽላችኋለሁኝ። ምን ሰነዶች በየአመቱ ስለሚለያዩ ነው ይህን የምላችሁ። በዚህ አመት ይዘን መቅረብ ያለብን ሰነዶች ምን ምን እንደሆኑ እሱን በማጣራት በሚቀጥለው ፕሮግራም ላይ አቀርብላችኋለሁኝ። ስለዚህ ሰነዳችንን ይዘን በመቅረብ በታሳቢ የሚባል አለ። በታሳቢ ከፍለን መቀመጥ አለብን። በታሳቢ ሳንከፈል የኔ ንግድ ፈቃድ አዲስ ነው፣ ብዙ ጊዜ የምትሉኝ የኔ ንግድ ፈቃድ አዲስ ነው። ስለዚህ ግብር የሳምንትም ቢሆን እስከ ሰኔ 30 ባለችው የአንድ ወርም ቢሆን የ15 ቀንም ቢሆን መከፈል አለበት በታሳቢ። ስለዚህ ሄደን በታሳቢ ያስከፍሉናል ማለት ነው። ስለዚህ ያንን ሰነድ ይዘን ከዛ በኋላ ጉዳያችንን ተከታትለን የቀን ገቢ ግምት ካስቀመጥን በኋላ ከተገመተ በኋላ ምን ይደረጋል? ያው ግብራችንን እንከፍልና ንግድ ፈቃዳችንን እናድሳለን ማለት ነው። ስለዚህ ይህንን ማድረግ እንዳትረሱ። ሌላኛው ሳይገምትላችሁ ቢቀር ያው ከሐምሌ 1 ጀምሮ እንዳልኳችሁ በታሳቢ መከፈል አለበት። ይህንን ታደርጋላችሁ። ከዛ በመቀጠል ደግሞ ለክፍያ ደግሞ የገንዘብም የስነ ልቦናም ዝግጅት ማድረግ ያስፈልጋል። እንደዚህ ብለን ሐምሌ 1 ሲመጣ በቀጥታ ሄደን ግብራችንን ለመገበር ነው የመጣ ነው ብለን ቀጥታ ሄደን እንትን ከምንል የገንዘብ ዝግጅት ምን ያህል ቢሆን ሳልበደር ወይም ሌላ ነገር ውስጥ ሳልገባ ግብሬ ልከፍል እችላለሁኝ። ከአምና በምን ያህል ክፍያ ሊጨምር ይችላል? ክፍያ ሊጨምር ይችላል በየአመቱ። ለምንድን ነው የሚጨምረው? ቢያንስ ግብሩ እንኳን ባይጨምር የገንዘቡ የመግዛት አቅሙ ከአምናው የተለየ ስለሚሆን የተወሰነ ጭማሪ በማድረግ መንግስት ይህንን ለማስተካከል ሁልጊዜ ጥረት ያደርጋል። ስለዚህ በዚህ ምክንያት ጭማሪ ሊኖር ይችላል፣ ቢያንስ በዚህ በአንዱ ምክንያት ማለት ነው። ስለዚህ ይህንን ዝግጅት ማድረግ ያስፈልጋል። አምና 5,000 ብር ነው የከፈልኩት ዘንድሮም 5,000 ብር መክፈል አለብኝ ብላችሁ አእምሯችሁን እንትን ማድረግ የለባችሁም። ለምን? አምና 5,000 ብር የመግዛት አቅሙና ዘንድሮ ደግሞ አሁን የመግዛት 5,000 ብሩ የመግዛት አቅሙ የተለያየ በመሆኑ ይህንን ክፍተት ለመሙላት ደግሞ መንግስት በፐርሰንት የተወሰነ ጭማሪ ስለሚያደርግ ይህንን አውቃችሁ የስነ ልቦና ዝግጅት በማድረግ እየተዘጋጃችሁ እንድትቀርቡ ከወዲሁ ለማሳሰብ እፈልጋለሁኝ። አመሰግናለሁ። መልካም የግብር ዘመን ያድርግልን ያድርግላችሁ። አሜን።